አላማዬን እንድቀይር አድርጉኛል። አሁን የተፈጠረው ሁኔታ ቲክቶክ ላይ የመጣሁበት አላማ ሌላ ነበር። አሁን ግን ሌላ አላማ እንዲኖረኝ ብዙ እኔ ለምሳሌ ድንጋይ ነኝ እንዳየሽኝ፣ የታሰበልኝ ብዙ ነው። ግን ለማንም የማንስ ሴት አይደለሁኝም። እኔ ለማንም አላንስም። የመጨረሻው አስትንፋሴ እስካለች ድረስ ለማንም አላንስም። ስመጣ ለጨዋታ ካንስሌሽን ያላቸውን ለመሰብሰብ እማቀውን እውቀት ለመስጠት ነበር። አሁን ግን በውስጥም ሆነ በውጪ በግልጽም ሆነ በስውር የሚጠቁ እህቶቻችንን ወይም ሲጠቁ ለነበሩ እህቶቼ ለመበቀል ነው። አሁን ተቀይሯል እና ሁሉ ነገር ለሰበብ ነው። ይሄ ነገር ሲመጣ ብዙ ከዚህ በኋላ የሚመጡትን ነገሮች ምናልባት ለማስቀረት ሰበብ ሆን ይሆናል። አላህ ያግዘኝ። አሜን። ከዚህ በኋላ ማንም ሴት እዚህ ጋር መታ በንግግሮች ወይም በባክግራውንዷ ወይም ባላት ነገር መሰበር፣ ማዘን፣ ማልቀስ የለባትም። ህዝቡ ራሱ እስከዛሬ አሁን አንደርስታንድ ያደረኩት ወዶም ይሁን ተገዶ ቻንስ ሰጥቷል ይሄ ነገር እንዲፈጸም። አንድ ሰው ሚዲያ ላይ ቀና ሲል ወይም ህዝቡን ሲጠቅም ወይ ራሱ ሲጠቀም የሚነሱ የተወሰኑ ፓርቶች አሉ፣ የተወሰኑ አካላቶች አሉ። ሰውን ሰብረው መጣል የሚፈልጉ ከነሱ ውጪ እዚህ ጋር ማንም እንዳይታይ የሚፈልጉ ሰዎች አሉ። እኔ ፐርሰናሊ መስበር መጣል ባይሆንም አላማዬ ሌሎች እንዳይጎዱ። ደርሶብሻል፣ የደረሰባቸው ብዙ አሉ። ደርሶብኛል፣ እኛን አልነካንም፣ አልጎዳንም። አዎ እንደማንም ለተወሰነ ጊዜ ፊል ታደርጊያለሽ። እኔ ግን ወደ ሌላ አላማ ሌላ ፕሮግራም ውስጥ እንድገባ ስላደረገኝ በጣም ነው ደስ ያለኝ። በስውርም ሆነ በግልጽ መስራት የሚገባኝን ስራ እየሰራሁኝ እኔ እንደዚህ አይነት ሰዎች እነሱ ሳይሆኑ እኛን ከሚዲያ የሚያጠፉት እኛ እነሱን እናጠፋቸዋለን። መኖር የለባቸውም እንደዚህ አይነት ሰዎች። ሚዲያ ለፍቅር፣ ለትምህርት፣ ለመተጋገዝ፣ ለመዝናናት፣ ለመጫወት ነው መሆን ያለበት። የኛ የኢትዮጵያውያን ሚዲያ ግን ዘር ለመከፋፈል፣ ለማሸማቀቅ፣ ለመጣል፣ ለማዋረድ ከሆነ ለሀገራችን፣ ለዜግነታችን፣ ለስማችን ክብር ስንል ደግሞ አንድ የሚለውጥ ሰው መኖር መቻል አለበት። 100%። ምክንያቱም ከምንም በላይ የሚያስጸይፈው ደግሞ በልጅ ሲመጣ፣ እኔ ለመጀመሪያ ጊዜ ሶሻል ሚዲያ ላይ ያለቀስኩት ልጅ የተሰደበብኝ ጊዜ ነው። በልጃችሁ ከመነካት በላይ የሚያም ነገር የለም። ፈጣሪ ስፔሻል ኒድ ልጅ ሲሰጠን፣ የተለየ ልጅ ሲሰጠን እኛ የተለየን ስለሆንን ነው፣ ስላመነብን ነው፣ ጠንካራ ስለሆንን ነው። ያንን ደግሞ እንደ መጥፎ ነገር መቁጠር ፈጣሪን እኮ ነው መሳደብ። ፈጣሪ የፈጠረውን ነገር አንተ ትክክል አይደለም ተሳስተካል፣ እኔ ከአንተ የተሻለ መፍጠር እችላለሁ ማለት እኮ ነው። ፈጣሪ እኮ ለማንም ሰው ስፔሻል ልጅ ሊሰጥ ይችላል። ለማንም ሰው ግን መርጦ ነው የሚሰጠው። ስፔሻል ለሆነ ሰው ነው ስፔሻል ልጅ የሚሰጠው። እና ሀቡዬ ሁሉ ነገር ለሰበብ ነው የሚሆነው። እኔ ፌስቡክ ላይ ያስቀመጥኩትን ፎቶ አምጥተው እዚህ ጋር ስላደረጉት ኔቨር ማይንድ። ቆንጆ ከታኪት ልጆቼን ነው ያያችሁት። ለዚህ ያበቁኝን መኩሪያዬን እናት አባቴን ነው ያያችሁት። እህቶቼን፣ ወንድሞቼን ምን ችግር አለው? ምንም አልሸማቀቅም። ብታፍሪበት አንቺ መች ፌስቡክ ላይ ተለጥፍ ነው? እማፍርበት ነገር የለኝም። የእንትን አባልናት የእንትን አባልናት የእንትን አባልናት ከይፊ መብቴ ነው። ማንም አይከለክለኝም። ዋናው ለመልካም ነገር መቆሜ ነው። ስለዚህ አላማዬን ከዚህኛው ወደዚህኛው ስላዞሩልኝ እያመሰገንኩኝ፣ አንቺም ጓደኞቼ፣ ሁሉም ቤተሰብ እዚህ ጋር ያላችሁ ያዘንኩኝ የከፋኝ የመሰላችሁ በፍጹም አላዘንኩም። አታስቡ። በፍጹም እማፍርበት ልጅ የለኝም። እማፍርበት ማንነት የለኝም። እኔ ሌባ ብባል በሰረኩት ብር በእናንተ ንግግር እንደሄድላችሁ ማለት ነው። በሰረኩት ብር የቲሞችን አልብሻለሁ። ሽማግሌና አሮጊቶችን ፓምፐር ሰጥቻለሁ። ድሃን አብልቻለሁ። የተራባ አብልቻለሁ። መሳፈር ያቃታቸውን ትኬት ገዝቻለሁ። ማድረግ የሚገባኝን መልካም ነገሮች ሁሉ አድርጌያለሁ። እናንተ እንዳላችሁት በተሰረቀም ቢሆን
ተደጉሜ መጠጥ ጠጥቼ በሰረኩት ብር ተንበጣርቄ ወድቄ አላያችሁኝ። ያንንም ቢሆን መልሳለሁ ነው ያልኩት። ስቲል መልሳለሁ ነው የምለው። ግን አላዘንኩም። አይዟችሁ። እንድናገዝሽ የምትፈልጊ ከሆነ ግን በገንዘብ ማገዝ እንችላለን። እኛ ጓደኞችሽ፣ እህቶችሽ። ሀቡዬ እናንተ እህቶቼ፣ ጌጦቼ ቃላችሁ ይበቃኛል። አለን ማለታችሁ፣ አይዞሽ ማለታችሁ ይበቃኛል። አሉን ብለን ያሰብናቸው ሰዎች በስብራታችን ላይ ወይም በቁስላችን ላይ እንጨትን የሰደዱት የቻሉትን ያህል በብዙ የጠበቅኳቸው ሰዎች፣ እኔ ግን የሚያቆመኝም የሚያወርደኝም የሚያነሳኝም አንድ ረቢል ዓለሚን ነው። ከቃሌ ደግሞ አላልፍም። አሁንም ቃሌን ፈጽማለሁ። አስተካክል ቃሌን ፈጽማለሁ። ግን እንደታሰበው አልወድቅም፣ አልሰበርም። ልጆቼ እውር እንኳን ቢሆኑ፣ ደንቆሮ ቢሆኑ፣ ዲዳ ቢሆኑ፣ እብድ ቢሆኑ ልጆቼ ናቸው፣ ጌጦቼ ናቸው፣ ጌጦቼ ናቸው። ልጆቻችን እንኮራለን እንጂ ልጆቻችሁን አላህ ይጠብቅላችሁ። ማንም አይንካባችሁ፣ ምንም አይንካባችሁ። የሚያልፍ አየር አይንካቸው። እናንተ ግን አላህ የእድሜ ልክ ሰቀቀን ይስጣችሁ። ከእንቅልፋችሁ ስትነሱ የምትሳቀቁበትን፣ ልትተኙ ስትሉ የምትሳቀቁበትን፣ እንቅልፍ ወስዷችሁ የምትሳቀቁበትን አላህ ይስጣችሁ። እኔ ወደ ስራዬ ዓለም ገብቻለሁ። ወርጄ ተዋርጄ ከዚህ በኋላ ስሰዳደብ ስነጋገር አታገኙኝም። ሀቡ እናንተንም አላሳቅቅም፣ አላሳፍርም፣ አላዋርድም። ሁላችሁም ተቆጥታችሁኛል፣ መክራችሁኛል። ኩራብሽ የሀገር ኩራት ነሽ። ኢትዮጵያ ትኮራብሻለች እንጂ አታፍርብሽም። በጣም ብዙ ደግ ስራዎችን የሰራሽ ለስንት ስፔሻል ኒድም አዛውንትም ነው የትልልቅ ሰው ዳይፐር እንኳን ስንት ጊዜ ነው ሰዎች እያገናኘውሽ የሰጠሻቸው ዳይፐር ሲጠይቁ እየጠየቁሽ ዳይፐር እየረዳሽ፣ ልብስ እየረዳሽ፣ ገንዘብ እየረዳሽ፣ በሁሉ ነገር በጉልበትሽ በዚህ ሁሉ ነገር ይህ ሁሉ የሰራሽው ኸይር ስራ ማለት ነው። እንደዚህ አይደለም ሊከፈልሽ የሚገባው። እና በጣም በጣም አሞኛል። እኔ ወላሂ ከልቤ ነው። እና ሙኝታ አይገባሽ፣ የሚገባሽን ክብር እየሰጠንሽ አይደለም። አንቺ በጣም 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 ኩራታችን ነሽ ለኛ። ብዙ የመዳም ቅመሞችንም ባብሰሻል። ማነው ቤት ድረስ ደፍሮ የሄደ? አንቺ ብቻ ነሽ ራስሽን እያጋፈጥሽ። እኛ ብንረዳ ቤታችን ተቀምጠን በሶሻል ሚዲያ ነው ድምፅ የምንሆነው። እኔ ብዙ የመዳም ቅመሞችን ደርሼላቸዋለሁ፣ ግን በአካል ሄጄ አይደለም። ኤምባሲ ደውዬ፣ ፖሊስ ጋር ደውዬ፣ ያመጣቸው መክተብ ጋር ደውዬ ነው እንጂ በአካል ሄጄ አይደለም። አንቺ ራስሽን ሪስክ ላይ ጥለሽ ራሱ ምን ይደርስብኛል እዛ ቤት ውስጥ ስገባ ብለሽ ሳታስቢ ብድግ ብለሽ በሌሊት መኪናሽን እያስነሳሽ ቤታቸው ድረስ እየሄድሽ በአካል ደርሰሽላቸው በጣም ለብዙ የመዳም ድምፅ ሆነሻል። በአካልም ተገኝተሻል። በገንዘብሽም በጉልበትሽም አገልግለሻል። አይገባሽም። ማንም ሰው አንቺን ክፉ ሊናገር አይገባም። ማንም ሰው ወዳጆቼ አታስቡ። እስከ ዛሬ ድረስ ብቻዬን ነበር ስፍጨረጨር ነው። ጉድ ናይት ሊልመቶ ነው። ጉድ ናይት የኔ ፍቅር። ሶሪ አላህ ይከልኝ፣ አላህ ያሳድግልኝ እና አታስቡ። በተሻለ ሁኔታ ነው የምታዩኝ። ከነ ጉድለቴ ከናለኝ ነገር እንዳለው በሌላ ስራ በአዲስ ነገር ነው የምታገኙኝ። እስከዛሬ ብቻዬን ተፍጨርጭሬ ሊሆን ይችላል። አሁን ግን እንደ ኢትዮጵያዊነቴ ከሀገሬ መንግስት ጋር ከህዝቤ ጋር ከእናንተ ጋር ሆኜ ቆሻሻችንን እናጠራለን። ሳይደረግ የዘገየ ብዙ ነገሮች አሉ አንደርስታንድ ያላረግናቸው። ምክንያቱም እኛን ስላልነኩኝ፣ እኔ በግልጽ ነው የምናገር፣ እኔን ስላልነካኝ ያልተሰማኝ የብዙዎች ህመም ነበረ፣ የብዙ ሴቶች እንባ ነበረ። ያንን ደግሞ አገሪቱ ህግ አላት። በአሁን ሰዓት የእኛም ሀገር ኤምባሲ ልዩ በሆነ ሁኔታ የሚንቀሳቀስ የራሱ አካሄድ አለው። እኛም እኛንን እናጠራለን። የሚሰብሩንን፣ የሚጎዱንን፣ የሚያስጎንብሱንን ነገሮች ሌሎች አዳዲስ የሚፈጠሩትን ጥለው እንዳይጥሏቸው
አዲስ መልካም ሰዎች ወይም አዲስ አስተማሪዎች እንዳይመጡ የሚያደርገውን ነገር እናጠራለን። በተረፈ እንዳልኳችሁ በፍጹም አታስቡ። ጠዋት ረጅም ሰዓት ላይ ረጅም መንገድ ስለተጓዝኩኝ ነው እንጂ የተኛሁት አዝኜ ታምሜ ተሰብሬ እንዳይመስላችሁ፣ በፍጹም በፍጹም። እና አታስቡ እህቶቼ። ስላሰባችሁኝ በጣም አመሰግናለሁ። ሀቡዬ ልጆችሽ በየቦታው ይላሉ። ማሻላ በየቦታው ብልሽ ከምችለው በላይ እኔ ጭራሽ ለካ እንዲህ ታሰባለሁ እስክል ነው ያደረጉት። ሀዘኔ ዋጋሽን አታውቂም እኛ ጋር ያለውን ምን ያህል እንደሆነ እና እኛ ስትነኪ ሁሉ ሙሉ ቲክቶክ ታሟል እና አንቺ እናታችን እንድትነኪብን አንፈልግም። በጣም ነው የምንወድሽ የምናከብርሽ። ግን አንቺ በየጊዜው እንድትመላለሽ እና እንድትደክሚ አፍሽ እንድታቆሽሽ አንፈልግ። አንቺ ጨዋ ነሽ በጣም አይደገምም። ቃል ገባልሻለሁ። በፍጹም በፍጹም ከማንም ጋር መልስ አልሰጣጥም። ስራ በልብ ነው። ደግና ነሽ አንቺ። ፎሎ ያላረጋችኋት ሙኒትን ፎሎ አድርጓት። በአዲስ ስራ ትመጣልናለች። በደንብ ሰፖርት እናረጋታለን። ከበፊቱ በበለጠ ዋጋዋን የምንከፍልበት ድካሟን እስከዛሬ ለእኛ ለስደተኞች የደከመችውን የምናመሰግነውበት ነው። በተግባር ማለት ነው። ምስጋና በወሬ ሳይሆን በተግባር ሙኒትን ከዚህ በላይ በማሳደግ ከዚህ በላይ አሁን 200 ሺህ እናስገባት እስኪ 191 ሺህ 9 ሺህ ሰው የጎደላት እዚህ ጋር 15 ሺህ ሰው አለ። 15 ሺያችሁን ፎሎ አድርጋችኋታል? እስኪ ያረጋግጡ። ፎሎ አድርጉ።